የምትከታተሉት ከዶች ቨለ የሚተላለፍላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው። አዲስ ልውጥ የኮሮና ተዋሲ ደቡብ አፍሪካ መገኘቱ ከታወቀ በኋላ ሀገራት የተለያዩ ማስጠንቀቂያዎችን እያወጡና እርምጃዎችንም ለመውሰድ እየተዘጋጁ ነው። በዓለም ዙሪያ 5 ሚሊዮን ሕዝብ የገደለው የኮሮና ተዋሲ በተከሰተ በሁለት ዓመቱ ከደቡብ አፍሪካ ተዛመተ የተባለው አዲሱ ልውጥ የኮሮና ተዋሲ ዴልታ ከተባለው ልውጥ ተዋሲ በበለጠ ፍጥነት የሚዛመት ነው ተብሏል። የአውሮፓ ህብረት ከደቡብ አፍሪካና ወደ ደቡብ አፍሪካ የሚደረጉ በረራዎች መታገድ አለባቸው ሲል አስታውቋል። ቤልጂየም በተዋሲው የተያዘ ሰው በሀገሯ እንደተገኘ ያሳወቀች የመጀመሪያዋ የአውሮፓ ህብረት አባል ሀገር ሆናለች። ገበያው ንጉሴ ከብራስልስ ዘገባ አለው። ደቡብ አፍሪካ በአፍሪካ በከፍተኛ ደረጃ በኮቪድ-19 ወረርሽኝ መጠቃቷ የሚታወስ ሲሆን በአሁኑ ወቅት ደግሞ በአዲስ የኮቪድ-19 ተዋሲ ዝርያ መጠቃቷና በሽታውም በሁሉም ግዛቶቿ የተሰራጨ መሆኑ ከደቡብ አፍሪካ አልፎ ለሁሉም የዓለም ክፍል ስጋት ሆኗል። B11529 የሚባል ስም የተሰጠው ይህ አዲስ የኮቪድ-19 ዝርያ ገና ብዙ የታወቀ ባይሆንም ከሌሎቹ የተዋሲው ዝርያዎች የበለጠ በፍጥነት የመሰራጨት አቅም ያለው ስለመሆኑ ግን ተረጋግጧል ነው የተባለው። በደቡብ አፍሪካ የኳዙላ ናታል ዩኒቨርሲቲ የተላላፊ በሽታዎች ምርምር ዲፓርትሜንት ኃላፊ ፕሮፌሰር ቱሊዮ ደ ኦሊቬራ ስለዚህ ተዋሲ እስካሁን የታወቀውን ሲገልጹ ስለዚህ አዲስ ተዋሲ የምናውቀው በፍጥነት የሚተላለፍ መሆኑን ነው። ተከሰተ በተባለበት አጭር ጊዜ ውስጥ የተያዙ ሰዎች ቁጥር ብዛት ሲታይ አስደንጋጭ ነው። በተጨማሪም ተዋሲው በቀላሉ ራሱ ሊለውጥ የሚያስችል አቅም ያለው መሆኑንም አረጋግጠናል። እንደ ባለሙያ የሚያሳስበን ይህ ነው በማለት በሌላ በኩል ግን ተዋሲው በቀላሉ ሊለይ የሚችል መሆኑንም አረጋግጠናል ብለዋል። ፕሮፌሰር ኦሊቬራ በዚህ ተዋሲ የተጠቁ ሰዎች የሚያሳዩትን የህመም ስሜትና አደገኛነቱን በሚመለከት ሲናገሩም ምልክቶቹ ከዚህ ቀደም ከነበሩትና ካሉት የህመም ምልክቶች እየተለዩ እንዳልሆኑና ምናልባትም ይሄኛው የሚያስከትለው ህመም ቀለል ያለ ሊሆን እንደሚችል ተስፋ እናደርጋለን ብለዋል። ይህ አዲስ ተዋሲ ከየት እንደመጣና በዚህ ወቅት ለምን እንደተከሰተ ግን እንደማይታወቅ ያብራሩት ፕሮፌሰር ኦሊቬራ እንደዚህ አይነት ወረርሽኝ ሲከሰት የተለየ ጥንቃቄ ማድረግ የሚገባ መሆኑን በማስታወስ ተዋሲውን በፍጥነት ሊያስፋፉ ከሚችሉ ስብሰባዎችና ግንኙነቶች መታቀብ የሚያስፈልግ መሆኑን አሳስበዋል። We have to be very careful as a nation to try to avoid big gatherings in the next few weeks and super spreading events. የዓለም የጤና ድርጅት የቴክኒክ ቡድን ዛሬ ተሰብስቦ ስለዚሁ አዲስ የኮቪድ ዝርያ እንደተወያየ ታውቋል። አገሮችና መንግስታትም የየራሳቸውን የመከላከያ እርምጃዎች እየወሰዱ ሲሆን ደቡብ አፍሪካ በበኩሏ የአፍና አፍንጫ ጭንብል ከመልበስ ጀምሮ ሌሎችንም የኮቪድ መከላከያ ህግጋትን ዜጎቿ እንዲያከብሩ ትዕዛዝ አስተላልፋለች። ብሪታንያም ከደቡብ አፍሪካ 6 አገሮች የሚመጡ በረራዎችን ለጊዜው አግዳለች። የብሪታንያው የጤና ሴክሬታሪ ሚስተር ሳይድ ጃቪድ በሰጡት አስተያየትም ስለዚህ ተዋሲ ብዙ የሚታወቅ ባይሆንም አገራቸው ግን ተጨማሪ የጥንቃቄ እርምጃዎችን የምትወስድ መሆኑን አስታውቀዋል። It may be more transmissible than the Delta variant and the vaccines that we currently have may be less effective against it. እስካሁን ያለን መረጃ ከዴልታው የኮቪድ ዝርያ የበለጠ ተዛማች ሊሆን እንደሚችል የሚጠቁምና ምናልባትም አሁን ያሉት ክትባቶችም ይህንን ዝርያ የመከላከል አቅማቸው ያነሰ ሊሆን እንደሚችል ነው በማለትም አስጠንቅቀዋል። ጀርመን፣ ጣሊያንና ሌሎች ሀገሮችም ወደ ደቡብ አፍሪካ የሚደረጉ በረራዎችን በማቆም የመከላከያ እርምጃዎችን የወሰዱ ሲሆን ሌሎችም ተመሳሳይ ውሳኔዎችን እንደሚያስተላልፉ ይጠበቃል። እስካሁን ግን የዚህ ተዋሲ ዝርያ በአውሮፓ ስለመገኘቱ የተገለጸ ነገር የለም። ገበያ ንጉሴ ለዲዳብሊው ብራስልስ። አድማጮች በዚሁ ዘገባ እንግዲህ የምሽቱ የዜና መጽሔት ቅንብራችን አብቅቷል። ቀጣዩ በመጪው እሁድ የሚቀርበውን እንወያይ ባጭሩ የሚያስተዋውቀን ቅንብር ነው። ኢትዮጵያ ውስጥ በተለያዩ ምክንያቶች የምግብ እርዳታ የሚያስፈልጋቸው ወገኖች በተለያዩ የሀገሪቱ ክፍሎች አሉ። ከቅርብ ዓመታት ወዲህ ጎሳን መሰረት ባደረገ ጥቃት ምክንያት በምዕራብና ደቡብ ኢትዮጵያ እንዲሁም በምስራቁ የሀገሪቱ ክፍል በርካቶች ከቤት ንብረታቸው ተፈናቅለው አንዳንዶቹም በያሉበት እርዳታ ለመጠበቅ ተገደዋል። የትግራይ ጦርነት አድማሱን አስፍቶ ወደ አማራና አፋር ክልል በመዝለቁም
የተፈናቃዩ ቁጥርም ሆነ የዕለት ደራሽ እርዳታ ፈላጊው መጠን በጣም ጨምሯል። መንግስት ለነዚህ ወገኖች እርዳታ ለማቅረብ የሚችለውን እያደረገ መሆኑን ይገልጻል። ችግሩ ያሳሰባቸው በጎ ፈቃደኞችም በሀገር ውስጥም ሆነ በውጪ ህብረተሰቡን በማስተባበር ሲንቀሳቀሱ ይታያል። አንዳንዶች እንዳውም ከውጪ ከመጠበቅ ራስን መቻል ያዋጣል በሚል ጥረቱን ያበረታታሉ። ዶችቨለ በዚህ ሳምንት በሀገር ውስጥ የተፈናቃዩ መበራከት ለተቸገሩት ለመድረስ የሚደረገው የመንግስትም ሆነ የበጎ ፈቃደኞች ጥረት ምን ይመስላል ሲል አወያይቷል። በውይይቱ ከተነሱት መካከል የሚከተሉት ነጥቦች ይገኙበታል። tigrai መሰከለኝ በበጎ ፈቃደኝነት ስናገለግል ነበር ከጓደኞቼ ጋር። አሁን ላይ ደግሞ ወሎ ላይ በተፈጠረው እዛም ላይ ሄደን ብዙ ስራ ሲሰራ ነበር። አሁን ደብረ ብርሃን ላይም ደግሞ የመጡታ የቻልነውን በሶሻል ሚዲያ እርዳታ አሰባስበን ለመድረስ ሞክረናል። ሰዎች ያላቸውን ያቅማቸውን ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ መኪና ያለው መኪናውን ይዞ መጥቶ ምን ልጫንላችሁ ምን ላድርጋችሁ ያለን። ለምሳሌ በደብረ ብርሃን እና በተለያዩ ቦታዎች ያለው ሁኔታ በቂ ሄዳለ ጥሩ ነው። እዛ አካባቢ ያሉ ተፈናቃዮች የነገሩን ነገር የምግብ መሰልቸት ነው እንጂ የራብ ነገርን አልነገሩንም። በአፋር ክልል ግን ስታዘብ ደግሞ ከዚህ የተለየ ነው። በእኛ በኩል ኢንሲደንስ ኮማንድ ፖስቱ የሚቆጣጠራቸው ወይም ደግሞ የዛው የክልሉ አስተዳደር ወይም የወረዳው ወይም የዞኑ አስተዳደር የሚቆጣጠራቸው ቦታዎች አሉ። እነዚህ ቦታዎች ላይ የወረዳው አስተዳደር እነዚህን ድጋፎችን በማድረስ በኩል ከክልሉ አስተዳደር ጋር በመሆን እደላው ይካሄዳል። ግን የኢትዮጵያ መንግስት በማይቆጣጠራቸው ቦታዎች ላይ የዓለም ምግብ ፕሮግራም ነው ምኑን የሚያድለው ምግብም ሆነ ሌሎች ቁሶችን። ምክንያቱም ይሄ በጋራ ስምምነት ከፍተኛው አመራሩ ከነሱ ጋር ባለው ስምምነት መሰረት የነሱን ሎጎና የነሱን ባንዲራ በመጠቀም የዓለም ምግብ ፕሮግራም ነው እያደለ ያለው። እንግዲህ በሶሻል ሚዲያ ነው የምንሰበስበው። አሁን ለመጨረሻ ጊዜም ደብረ ብርሃን የሰበሰብነው በአይነት ነው። ሰዎች እህልም ምግብም እያመጡልን እያሉበት ሄደን እየተቀበልን፣ ግን ሰው ራሱን ልትሰጭለት ይፈልጋል። ደስተኛም ይሆናል። ለዚህ ጻል ልጅ በፎቶ አይቻለሁ ይሄን አግኝ እዚህ ቦታ ይሄ ነገር አለ ቀድሞም መረጃ ሰዎች አሉና ጋሽ ደበበ የሚያሉት ልክ ነው። ግን ከዚህ በኋላ ያለው ስራ ደግሞ እንደተባለው እንደዚህ መስራት ይቻላል።